ሶስተኛው ችግርስ ጅላንፎ ነው። ጅሎች ሳይነቁ እናንቃችሁ ይላሉ። ኢትዮጵያን ሳያውቁ ስለ ኢትዮጵያ ይተነትናሉ። ኢትዮጵያን እኮ አያውቋትም። ጅላጅሎች ጅልን እንዳዋቂ አስበው ይከተላሉ። ጅላንፎዎች ደግሞ ጅሉን ሳያውቁ በሰፈር ጅላጅል የሚነዱ ማለት ነው። ጅላንፎች ሳይነቃ የሚያነቃውን ጅል አያውቁትም። በሰፈር ግን አንዱ መጥቶ የሆነ ነገር ይላቸዋል። ሰሙ፣ ወሰኑ። ማሰቢያ ጊዜ የለም። ሰሙ፣ አክት አደረጉ ነው። ቆሞ አያስቡ። የቅድሙ ጅል የሚነዳው ብያቸዋለሁ። ጅላጅል ደግሞ የሰፈር ጅል የሚጋልበው ማለት ነው። ዋናውን ጅል እንኳን አያቆሙም። በሰፈር ጅል እነዚህ ሶስት ነገሮች ጅል፣ ጅላጅልና ጅላንፎ ኢትዮጵያን ስለሚያውቁ ወጣት መጠበቅ አለበት። ምን መሆን? ጠቢብ በመሆን አሳቢ በመሆን አሰላሳይ በመሆን አመዛዛኝ በመሆን ከእንደነዚህ አይነት ዝም ብሎ ግልብ ውጤት የሌለው ጉዳይ መጠበቅ አለበት። ምክንያቱም የእናንተ ጊዜ በጣም ውድ ነው። ውድ ጊዜ ነው ያላችሁ፣ ያልቃል። ይኸውላችሁ እኔ ተመልሼ ወጣት መሆን አልችልም። አለቀሱ። ልጅ እያለን እናለም እንመኝ እናስብና አንድ ቀን ማጥናት ሲገባን በሆነ ኳስ ስንጫወት ጥናት ያልፈብናል። የፈተና ውጤታችን ዝቅ ይላል። ሃይስኩል ስንገባ ወይኔ ያቺን ቴስት እኮ ደፍኜ ቢሆን ኖሮ እንላለን። ሃይስኩል ስንገባ ደግሞ በደንብ ማጥናት ስንችል ጊዜው እያለን ከኳስ አለፍ ብለን ትንሽ ጫትም እንጀምርና ምናምን እንጀምርና ጊዜ ይባክንና ማትሪክ ሲመጣ ወይኔ አጥንቼ ቢሆን እኮ ሜዲሲን ነበር ማጠናው፣ ኮምፒውተር ነበር ማጠናው እንላለን። ኮሌጅ ደግሞ ገብተን እንዲሁ ፌስቡክ እና ሶሻል ሚዲያ እየጎረጎር ግሬድ ኤ መሆን ሲችል ቢ ይሆናል። ሁሌ ሪግሬት ነው ወደ ኋላ